ጄንደር ኢኳሊቲ ማለት ወንዶችና ሴቶች እንዲሁም ወንዶችና ሴቶች ልጆች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ህይወት ውስጥ እኩል መብት፣ እኩል እድል፣ እኩል ተጠቃሚነት ሊኖራቸው እንደሚገባ ነው የሚገልጸው። ይህ ጽንሰ ሀሳብ የሚይዛቸው ነገሮች እኩል መብት፣ እኩል እድል፣ ውሳኔ ሰጭነት፣ ተመሳሳይ ስራ ላይ የሚሰሩ ወንዶችና ሴቶች እኩል ክፍያና ጥቅማ ጥቅም መስጠትን። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። የስርዓተ ጾታ እኩልነት ማለት ወንዶችና ሴቶች አንድ አይነት ናቸው ማለት ሳይሆን በህይወታቸው ውስጥ የሚያገኟቸው እድሎችና የሚሰጣቸው ግምት በጾታ ምክንያት ሊገደብ ወይም ሊለይ አይገባም ማለት ነው። ስርዓተ ጾታ ጄንደር የሚለው ጽንሰ ሀሳብ በአንድ ማህበረሰብ ውስጥ ወንዶችና ሴቶች ሊኖራቸው የሚገባውን ተግባር፣ ኃላፊነት፣ ጠባይና ግንኙነት የሚገልጽ ማህበራዊ ትርጓሜ ነው። ቃሉን በዝርዝር ለመረዳት የሚከተሉትን ነጥቦች ማወቅ አለብን። ማህበራዊ ግንባታ፣ ተለዋዋጭነት፣ ሚናና ኃላፊነት። ማህበራዊ ግንባታ ሶሻል ኮንስትራክሽን ሲል ጾታ ተፈጥሮ ባዮሎጂያዊ ልዩነት ሲሆን፣ ስርዓተ ጾታ ግን ማህበረሰቡ ወንድ እንዲህ መሆን አለበት፣ ሴት እንዲህ መሆን አለባት ብሎ የሰጣቸው ሚና ነው። ተለዋዋጭነት ስርዓተ ጾታ እንደ ባህሉ፣ እንደ ማህበረሰቡ እሴትና እንደ ጊዜው ሊለዋወጥ ይችላል። ለምሳሌ በአንዳንድ ባህሎች ምግብ ማብሰል የሴቶች ብቻ ተግባር ተደርጎ ሲወሰድ፣ ለሌሎቹ ግን የሁለቱም ሊሆን ይችላል። ሌላው ማህበረሰብ ሁለቱም ጾታ ምግብ የማብሰል ስርዓት አላቸው። ሚናና ኃላፊነት ማህበረሰቡ ለወንዶችና ለሴቶች የሰጣቸው የስራ ክፍፍልን፣ ለምሳሌ የቤት ውስጥ ስራ፣ የውጭ ስራ ተብሎ ይጠቃለላል። ግንኙነትን፣ በወንዶችና በሴቶች መካከል ያለውን የኃይል ሚዛን አስተያየት ልዩነትን ይገልጻል። ጾታ ተፈጥሯዊ ባዮሎጂያዊ ነው፣ አይለወጥም። ስርዓተ ጾታ ማህበራዊ ባህላዊ ነው፣ ሊለወጥ ይችላል። ዋናው ልዩነታቸው በጾታና በስርዓተ ጾታ መሀል ያለው ጾታ የማይለወጥ ነው፣ ባዮሎጂያዊ ወይም ተፈጥሯዊ ነው። ስርዓተ ጾታ ግን ማህበራዊና ባህላዊ ነው፣ በየማህበረሰቡና በየባህሉ ሊቀረጽ ሊለወጥ ይችላል። ሴተላጤ ወንደላጤ ሲባል ምን ማለት ነው? ሳያገቡ የሚኖሩ ለቀጣይ ህይወት እየተዘጋጁ ያሉ፣ ለቀጣይ ህይወት ሲዘጋጁ ማህበራዊንና ኢኮኖሚያዊ ህይወትን መሰረት አድርገው እየተዘጋጁ ያሉ ወንድና ሴት ናቸው። ሴቶቹ ሴተላጤ ሲባሉ፣ ወንዶቹ ወንደላጤ ይባላሉ። የስርዓተ ጾታ እኩልነት ዲፊኒሽንን ስንመለከት ወንዶችና ሴቶች፣ ወንድ ልጆችና ሴት ልጆች ማህበራዊ ህይወታቸው፣ ኢኮኖሚያዊ ህይወታቸው፣ ፖለቲካዊ ህይወትን ብሎ ይጠቅሳል ዲፊኒሽኑ። እዛ ውስጥ እኩል መብት፣ እኩል እድል፣ እኩል ተጠቃሚነት ሊኖራቸው ይገባል። ሴተላጤዎች አሁን ኢኮኖሚያዊ ህይወታቸውን በተመለከተ ከወንዶቹ እኩል ባክግራውንድ ኖሯቸው የወንዱ ኢኮኖሚ ከሴቷ አብዛኛውን ጊዜ ይበልጣል። በእርግጥ ለመብታቸው የሚታገሉ ሴቶች አሉ። እኚህ ሴቶች የሚጠይቁ ናቸው። በስርዓት እድሉን አግኝተው ተጠቃሚ የሆኑ ሴቶች አሉ። ነገር ግን በጥቅማ ጥቅም፣ በደሞዝ፣ በሀብት ክፍፍል፣ በመኖሪያ ቤት እድል ያልተሰጣቸው ተጠቃሚ ያልሆኑ ሴቶች አሉ። ግልጽ ስርዓት ያላገኙ ሴቶች አሉ። የስርዓተ ጾታ እኩልነት ዲፊኒሽን እኩል መብትን ይይዛል። ይህ እኩል መብት በህግ ፊት ሁሉም ሰው ያለምንም ልዩነት እኩል መታየት አለበት ይላል። በህግ ፊት ሁሉም ሰው ነው የሚለው። ሰው የሚለው ቃል ወንድንም ሴትንም ያካትታል። ሁለተኛው የስርዓተ ጾታ እኩልነት ዲፊኒሽን የሚይዘው እኩል እድል ነው። እኩል እድል ለትምህርት፣ እኩል እድል ለስራ፣ እኩል እድል ለጤና አገልግሎት እና ለሀብት ክፍፍል። ይህ እኩል እድል በጾታ መገደብ የለበትም። በትምህርት፣ በኢኮኖሚ፣ በቅጥር እኩል ባክግራውንድ ኖሯቸው ኢኮኖሚያቸውን የተነጠቁ ሴቶች፣ የኢኮኖሚ ጥቅማቸውን የተነጠቁ ሴቶች ወይም ያላገኙ ሴቶች ወይም ደግሞ እድሉን አግኝተው ተጠቃሚ እንዲሆኑ ያልተመቻቸላቸው ሴቶች ሲኖሩ ለእነኚህ ጥቅማ ጥቅሞች እኩል እድል ሊሰጣቸው ይገባል። ማግኘት ያለባቸውን የኢኮኖሚ ጥቅም ያላገኙ ሴቶች ለምን የኢኮኖሚ ጥቅማቸውን አላገኙም ተብሎ ሲጠየቅ የሚሰጠው ምላሽ ብዙ ጊዜ ተግባቦቷ ምክንያት ነው። ተግባቦቷ ደካማ ነው አንደኛው። ሁለተኛው ደግሞ ለብቻ ነው የምትኖሪው፣ ለብቻሽ ነው የምትኖሪው፣ ምን ያደርግልሻል
የሚባሉ ደካማ አስተያየቶች አሉና እነኛ አስተያየቶች እኩል መብትን የመስጠትን የዲፊኒሽን ህግ እኩል እድል የማግኘትን ዲፊኒሽን ህግ የማያሟላ ነውና በመሆኑ ሴቶች ሴት አላጤም እንዲሁም ሴት ቤት አስተዳዳሪዎች ማግኘት ያለባቸውን የኢኮኖሚ ጥቅም ትምህርትን በተመለከተ ኢኮኖሚን በተመለከተ እና የቤት ባለቤትነትን በተመለከተ እነኝን ጥቅሞች ግልጽ በሆነ ስርዓት ባለው አካሄድ እና እኩል እድል ሊሰጣቸው ይገባል። እኩል እድል ማግኘት አለባቸው። ስለዚህ እንደው በዚህ አጋጣሚ የሰማኝ ሰው ካለ ለሴቶች እኩል እድል ስጡን። ኢኮኖሚያዊ ጥቅም ላይ እኩል እድል ያስፈልገናል። እኩል መብት አለን። እኩል እድል ያስፈልገናል። የቤት ባለቤት ለመሆን እኩል መብትና እኩል እድል አለን። ተጠቃሚ አድርጉን። ሴት ላጤ ሆናችሁ ጥቅም ያጣችሁ ሴቶች ድንገት ይህንን ዩቲዩብ ከሰማችሁ ላይክ በማድረግ ምልክት እንድትሰጡና እንድታልፉ ጠይቃችኋለሁ። በሶስተኛ ደረጃ የማጫወታችሁ ነገር ቢኖር ዳኛ ታውሪድ አብዱል ማጂድ ነስቡር የተባለች ሴት ከዩኤንዲፒ ጋር ያደረገችውን ቃለ ምልልስና እዛ ላይ የሰጠችውን መልስ ነው። በመጀመሪያ ደረጃ የተጠየቀችውን ጥያቄ ላንሳላችሁ። በፍትህ አካላት ውስጥ ተጨማሪ ሴቶች አስፈላጊነት ምንድን ነው? ምን ያህል ነው? በፍትህ አካላት ውስጥ ብዙ ሴቶች መኖራቸው አስፈላጊ ሆነው ለምንድን ነው ተብለው ተጠይቀዋል። ሁለተኛና ሶስተኛው ጥያቄ ደግሞ የእነሱ መኖር የበለጠ ፍትሃዊ የህግ ስርዓት እንዲኖር እንዴት አስተዋጽኦ ያደርጋል ተብለው ተጠይቀዋል። በዚህም እኚህ ዳኛ የሰጡት ምላሾችን ነግራችኋለሁ። ከዛ በፊት ግን እኚህ ዳኛ በኢራቅ የሚገኘውን የዳኝነት ስርዓቱን ዘመናዊ ለማድረግና ለማሻሻል ቁልፍ ሚና እየተጫወቱ ያሉ ዳኛ ናቸው። አሁንም ያሉ ናቸው። እኚህ ዳኛ በሚናገሩበት ወቅት በኢሮፓውያኑ አቆጣጠር በ2003 በሀገሪቱ ውስጥ ወደ 6 የሚጠጉ ሴት ዳኞች ብቻ ነበሩ። ይህም ቁጥር ከ110 በላይ አድጓል አሁን ላይ። ሆኖም ግን በኢራቅ የፍትህ አካላት ውስጥ ሙሉ በሙሉ ተሳታፊነት ለማግኘት የሚገጥሙ ችግሮች ቀጥለዋል ብለዋል። ሴት ዳኞች የፍትህ ውሳኔዎች የኢራቅን ማህበረሰብ የተለያዩ ድምጾች እንዲያንጸባርቁና ፍትህ ሁሉን አቀፍና ውክልና ባለው መንገድ እንዲደገፍ ወሳኝ ሚና ይጫወታል ብለዋል። እኚህ ዳኛ ታሪድ አብዱል ማጂድ ናስር የተባሉ የኢራቅ ዳኛ በፍትህ አካላት ውስጥ ብዙ ሴቶች መኖራቸው አስፈላጊ የሆነበትንና የእነሱ መኖር የበለጠ ፍትሃዊና ፍትሃዊ የህግ ስርዓት እንዲኖር አስተዋጽኦ የሚያደርግበትን መንገድ ሲገልጹ በፍትህ አካላት ውስጥ በተለይም በከፍተኛ የፍትህ አመራር ቦታዎች ላይ የነበሩ ወይም ያሉ ሴቶች ቁጥር በአንጻራዊ ሁኔታ ሲታይ አነስተኛ ነው ብለዋል። የሴቶች በፍትህ አካላት ውስጥ መወከል ፍርድ ቤቶች ዜጎቻቸውን እንዲወክሉ፣ ስጋቶቻቸውን እንዲፈቱና ትክክለኛ ውሳኔዎችን እንዲሰጡ ለማድረግ ወሳኝ ነው ብለዋል። የሴቶች ዳኞች መኖር ብቻውን ፍርድ ቤቶች ለፍትህ ፈላጊዎች ክፍትና ተደራሽ መሆናቸውን የሚያሳይ ጠንካራ መልእክት በማስተላለፍ ረገድ የፍርድ ቤቶችን ተቀባይነት ይጨምራል ብለዋል። ከዚህ ቀደም ሴቶች ተገለውባቸው የነበሩ የስራ መስኮች ውስጥ የሴት ዳኞች መግባት የፍትህ አካላት ግልጽ አካታችና ህይወታቸው በሚነካባቸው ሰዎች ዘንድ ተወካይ ተደርገው እንዲታይ ለማድረግ የተወሰደ አዎንታዊ እርምጃ ነው ብለዋል። እኚህ ዳኛ ከተናገሩት ሴቶች በፍርድ ቤቶች ሲሳተፉ በስራ ወይም ሲወከሉ ትክክለኛ ውሳኔዎች እንዲሰጡ ለማድረግ ወሳኝ ነው። ሁለተኛ የፍርድ ቤትን ተቀባይነት ይጨምራል። ሶስተኛ የሴት ዳኞች በፍትህ
አካላት ውስጥ መግባት የፍትህ አካላት ግልጽ እንዲሆን ያደርጋል፣ አካታች እንዲሆን ያደርጋል። ህይወታቸው በሚነካባቸው ሰዎች ዘንድ ተወካይ ተደርገው እንዲታዩ ያደርጋል። እኚህ ዳኛ ይህን የተናገሩት በዓለም አቀፍ የሴቶች ዳኞች ቀን ነው። በዚህ አጋጣሚ ኢንተርናሽናል ወመን ዴይ የሚባለው መጋቢት 8 ማርች ለዓለም አቀፍ የሴቶች ቀን የተወሰነ ቀን ነው። ዓለም አቀፍ የሴቶች ሳምንት ተብሎም የሚውሉ ሳምንታቶች አሉ። ሶስተኛው ውመን ሂስትሪ መንዝ ተብሎ የሴቶች የታሪክ ወር ተብሎ በአሜሪካ በእንግሊዝና በአውስትሪያ ባሉ ሀገራት በመላው መጋቢት ወር ይከበራል። ዓለም አቀፍ የሴቶች ዳኞች ቀን መጋቢት 10 የሚከበር የተለየ ቀን ነው። የሴቶች ቀን አከባበር አመጣጡን ስናይ በ1977 በተባበሩት መንግስታት ድርጅት ይፋዊ እውቅና አግኝቷል። በ1917 ደግሞ በሩሲያ የሚገኙ ሴቶች ስራ የማቆም አድማ ካደረጉበት ታሪካዊ ወቅት ጋር የተያያዘ ነው። አድማው የጀመረበት ወቅት የካቲት 23 ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ በሰሜን አሜሪካና አውሮፓ በተቀሰቀሱ ንቅናቄዎችም የመነጨ እንደሆነ ይነገራል።